በጣም ወንድ ልጅ እሱ በዚህ ሞት አንተ ሊወስድ ሰበብ ነው ታውቃለህ። በነሞ ሊወስድ ላይ የተመሰረተው ነው ትኝታ ልጅ ይገባለት ሰላም የዩቲዩብ ፋሚሊዎቻችን ዊዛራኖች ሳምንታችንን ጠብቀን በሌላ ቪዲዮ ተከስተናል። አው በየቲክቶኩ ያየናቸውን ጸዳ ያሉ እናንተን ያዝናናሉ ብለን ያሰብናቸውን ቪዲዮዎች ይዘን አብረን ልንዝናና በተስፋ በጉጉት በመቀቀል መጥተናልና ወደ ቪዲዮዎቹ ከመሄዳችን በፊት እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከመጀመሪያችን በፊት 5 seconds አርጉ ሰብስክራይብ። እኔ ላርግ ስልኬ ምናምን ትላለህ። አርጉ ወደ ቪዲዮ ገብተናል። ወደ መጀመሪያ ቪዲዮ ዲቤክ ከቤት መውጣት ኖሮብህ ሳትወጣ ስትቀርቢ ላይክ ኦኬ። ከእናቱ ቤት ነው እንዴ? ከቤት መውጣት ኖሮብህ ሳትወጣ ስትቀርቢ ሄሎ መሸብህ እኮ ልጅ አትመጣ? እየመጣሁ ነው፣ ደርሻለሁ። 10 ደቂቃ። እሺ ሰላም ተመለስ ልጅ። እሺ እራት ምንድን ነው የተሰራው? ሄሎ እራት ምንድን ነው የተሰራው አላለ? ኧረ እባክሽ በእውነት በጸባይ ስላዋራሁት እኮ ነው። ዛሬ ልደታ ናት አላመናጭቀውም ብዬ እኮ ነው። እራት ምንድን ነው የተሰራው አለ እኮ። ይገርም እኮ ነው። ስልኩ ተዘግቷል ግን አይደል? ኧረ አልተዘጋም። ምን እንዳይል ነው? ሰምቶ ነው እንዳይቆጠር ነው እንጂ ምን ይላል? እሱማ እንዳይቆጠር። እሺ ዘጋው ግፍ ነው። ሰምቶ እንዳያኮርፍ ብለሽ ከሆነ ብዬ እኮ ከሱም ብሶ እንጂ ትቀልጃለሽ አይደል? እየቆጠረብሽ ነው ስልኩን። ስማማ እያሴሩበት ነው መሰለኝ ይሄ ልጅ። እኔ እንግዲህ ሳይሆን ማለት ነው የወደፊቱ የኛ ነው ያው ያለንበት ሲቹዌሽን ነው። እንዳይሰማ ምንም አልተጠነቀቁም። ፋሚሊዎች በቃ ምን እንድትወጣ በጣም ከመፈለጋቸው የተነሳ ተራይ ደውዬ በሚስ አናግረው አራት ላይ እያስመሰሉ ነው። ትላል ለደታ ስለሆነ እንዳላስቀይም ለዛሬ እኮ ነው ይሄ ቆይ ቀየረ። ከባድ ነው። ብቻ ቶሎ ከቤት ውጡ። ለማንኛውም ቀጣይ ታረኛ ገባ ያው ሀዲምስ ድራፍት ቤት ነው ቤቱ ማስተካከል ስማ ያናግራል እኮ ውስጥ ግን ቢራ ያናግራል። የሌለ ነገር ነው። ፈንቅሎ ነው የሚወጣው። ዋው ደስ ይላል። ወደ ቀጣይ ቪዲዮ እስኪ የወሽም ዋስ ዳል ብላ ሲባርገው በተደወለ ቁጥር ተራውጣት ሰጣ እንደነበር አንተ ስዋ በጣም ወንድ ልጅ ዳደወለ ያልተሰጠ ዳደወለ ከዛው እንዴት ይላል ደግሞ እኮ እንካ ከምንም በላይ ደግሞ ያለው አንተ ነህ። ከቻርጅ እየነቀርክ ተሯሩጥ ቀስ ብለህ ምትሰጣ አንስተ ማድረግ ሲኖርብህ ብዙ ጊዜ ነው ሰውየው አንዴ ብቻ የሚገባው እኮ መጨረሻ ላይ ሲተጋላት እኮ ሲያገባ ጥርስ ነክሳ ያሳደግካት ሚስት ቻምፕ ሜድ የሳቀጥር እሺ። በዚህ 5 ዓመት ውስጥ ራስህን የት ታየዋለህ? አንገቴ ላይ የ2 ዓመት የአይምሮ ህመም አለ። የህክምና ባግራውንድ እንዳለህ ነግረኸኝ ነበር። ምን ነበርክ? በሽተኛ ነበርኩ። ህክምና ላይ አልሰራህም ማለት ነው? ሞክሬ ነበር ግን ጋውን የለኝም እና አልተማርክም? ኧረ ተምሬያለሁ። አካውንቲንግ እኛ እኮ ለመቅጠር የፈለግነው ዶክተር ነው። እሺ ምን? እሺ ዶክተር ሆኜ እሰራለሁ ካልክ እሺ ተቀጥረሃል። እንደዚህ የነቀሉ አይዲያዎች ናቸው ብዙ ጊዜ። እንደዚህ አይነት አይዲያ ማፍለቅ ራሱ እኮ ከባድ ነው ይባላል። ታውቂያለሽ ሜንታል ይፈልጋል። ኬዝ ከባድ ነው ይላል። አየሽ
وحير كرسي تنزي ومبرا فراشه كرسي رقم تقرب دمو بزي سبب يفلقوا እኮ በዚህ ሞት አንተ ሊወስድ ሰበብ ነው ወታቃዳ እንዴ ቢያይ ምክንያት ነው ይፈልገው አስተዋል ምን ተባላለ በዙፋን ወንበር ታፍሮ ሴንሴት አራይሰቱ በእውነቱ የፓርቲው ሊቀመንበር ጋሽ ያረየው ፈርኒቸር ኃላፊው ጋር ሄዶ ይሄን ወንበር ማን ይሰራው ብሎ መጣራት አለበት ሰው ይመጣል በቀጥታ ከመፈንቅል አይተናነስ ከመፈንቅል ወደ ቀጣይ እሺ ምን ነው ታውቃለህ እሺ ትለኛለህ አትለኝም ማለት ነገር እኔ ራሴን አጠፋለሁ ገደል አፋፍ ላይ ያለው ትለኛለህ አትለኝም እኔ ግን ቤት ምንድነው አቋቋማ ነው ሳይዛ እንደዚህ እኮ የለም እኮ እኔ ሞትን ንቅ ያለው ነው ሞት ለኔ ኤሚነንት ነው አይነት ነገር በጣም ያላ ገንዘብ አተ ከቤተሰብ ተባረህ ምግብ ሳበላ ማለት ተስፋ መቆርጠው ቆራጥ ላይ ቆረጠች በዛ ላይ ደግሞ ሰውየው ቢሲ ማሄዳል ምናምን ያለ ሲያስፈራራ ሄዳ እኔም ሄዳ ወደ ቀጣይ ቪዲዮ ያ ግራንድ ማስተር ሲወጣ ወጣ ይሄን አይይት አራ ያለኝ ኩንግ ፏሰለው ምናምን በመጥረቢያ ምናምን እንደው አረ በጣም ክሽክሻለሁ የሆነች ላንድ ሎርዳቸው እንዴ ራን እያለች ምትጠነው ብላ ሲጋሩን ጨርሳ አይ ስትል ምናምን አረ በእናትህ ያስገባል አቆም ኖር ታላቅ ጋሼ አየው አይሾህ ጋሼ ደረታቸው አይ ሙሴ ነው ከፈለው እንጂ ደረታቸው ቀላል ተከፍሏል ተከፋፍሏል ንበካፍል ላይ ከፈሉት ይመስለኛል ጩጬ ፈረስ ደግሞ አይ ማታ ምንም ከተከተፋት ያጋኛ ነው ይሄ ይቀርስ አሁን ምን ግዴታ አይደለም ዲም አለ ተላል አትናቁ ነሞሎ ፊቱ ሲታይ ያባብላል ፊቱ ሲገርጣው ግን ዳይ በጣም ከባድ ወደ ቀጣይ ቪዲዮ እንሂድ የተዝናናችሁ ነው ብለን ተስፋ እናደርጋለን ወደ ቀጣይ ቪዲዮ ስለ ልጆቼ ስለ ባለቤቴ አመሰግናለሁ እግዚአብሔር ስም ይባረክ ደሞ ሃሌሉያ በሁሉም አቅጣጫ በቤተሰቤ ላይ ሊወጣ ያሰበ የማንኛውም የጠላት ስራ በኢየሱስ ስም የተመታ ይሁን በኢየሱስ ስም የተመታ ይሁን በሰሜን በደቡብ በምስራቅ በሁሉም ያለ በኢየሱስ ስም ይመታ የቤተሰቤ ቀንበር ይመታ የቤተሰቤ ባለቤት ቀንበር ይመታ በኢየሱስ ስም ይመታ ጠላትን በ1000 ሜትር ራዲየስ ውስጥ ነው ያባረረው ማለት ነው ሃሌሉያ ቢቀጥሉት ተሰማ ወጣት ጠላት ወደ ቤታቸው ይደርሳል እንዲተጸልዩበት እንዴ ዳቦዬን ቀመስ ስትለኝ በእውነት አሁን በላው ያለኳት ትዝ ሲለኝ ሐሰትን እንመሰክራለን በጣም ባንተ መሰርታት ወደ ቀጣይ ቪዲዮ ትሪዮስ በቃ ማን ይመችህ አረ ይበናት ሰላም ታበዛለህ ሂድ እስቲ በእናትህ ሂድ አንተ ምን ሸይ ቆይ ልጁን ሂድ ብለህ የምታገበግብ አማል ምን ሸይ ሰዓት አረሳስተው ትችላለህ አንበሳ አባቴ ሙት አንበሳ ባለፈው እንደዚህ ነው መነጽር ያረሳሰው እግዚአብሔር አንበሳሽ እናቴ ትሙት ትችላለሽ አንበሳ ሰዓት ይዞራል ደግሞ እንትን ሮሎ ነው አራም ትችላለህ ብራዘር እናቴ ትሙት ይመች ይሄምር እሱን ሄሎ አብያ ራክ እንዴ ሰዓት ረስተህ ነበር
ሰዓት ረስተህ በቃ ቶሎ ና እዛው ነው ያለነው ቶሎ ና ና አንበሳ ቶሎ ሰዓትሽን ረስተህ ሰዓት እሺ ነይ ወደ ቤት ሄደን ነው ሰዓቱ ቃላብ ጋር ነው ያለው ቤት ወደ ውሰድ በዛው መነጽሩንም ውሰድ በሰዓት ሄደ 6 ሰዓት ድረስ በሰዓት ካልሆነ አልሰጠውም 6 ሰዓት ድረስ ሰዓት ደግሞ የለማ ይኸውልህ ፀሐይ ትይዩ ውስጥ ወደ ምድር የጭንቅላት ጥላ ደረት ላይ ሲያልፍ በሱ ሰዓት ሂድ እሺ መነጽርንም እንዳረሳ እና ደግሞ ሌላም ጠንቀቅ በሉ እሺ ጠንቀቅ በሉ ሰዓት ስለሌለው ዳይሬክሽን እንዴት ማየት እንዳለበትም ይነግረዋል። ጭንቅላት ከደረት ትይዩ ሲሆን ልጅ ጃመለ ይፈታላል እና ስለዚህ ጓደኞቹ ሲያስተኩሩ አዎ አሱ ሳይሰርቅ ያገሰርኩ ይበላል ትቀልዳለህ